በዛሬ ቪዲዮ ለወረቅ አይነብ የሚሆን ውህድ እንዴት ማዘጋጀት እንደምንችል ነው ማሳያችሁ። እዚህ ጋር ሽንኩርት፣ የፈረንጅ ቃሪያና ቲማቲም ከትፌ አዘጋጅቻለሁ ጊዜያችሁን ለመቆጠብ። እዚህ ጋር ቅመሞች አሉኝ። ከሙን፣ ፍልፍል አስዋድ ወይም ቁንዶ በርበሬ፣ እርድ፣ በኋራት ወይም ደግሞ አብዛር የሚሉትን የቅመሞች ውህድ ነው ማለት ነው። እና ማጂ እሱን እንጨምራለን ሽንኩርቱ፣ ቲማቲሙና ቃሪያው ላይ ማጂውን ፈቀፍቀዋለሁ በኋላ በደንብ እንዲዋሃድ። አሁን ለእናንተ ለማሳየት እንዲመቸኝ ነው። ከዛ በአዶነስና ክዝባራ እጨምርበታለሁ። እኔ ፍሪዘር ውስጥ ነው ማስቀምጠው አንዴ ከትፌ ጊዜ ስለሌለኝ መልኩን ቀየረ ካረጋባችሁ ከበረዶ ቤት ስለወጣ ነው። አንድ የሾርባ ማንኪያ የሚሆን የተፈጨ ነጭ ሽንኩርት፣ ከዛ የወይራ ዘይት ወይም ዘይቱን ሩብ ብርጭቆ የሚሆን ማለት ነው፣ ሩብ ኩባያ። እኔ ያው በእጄ መጠን ስለለመድኩኝ በእጄ ዝም ብዬ ነው የምጨምረው መጠኑን ስለማቀው አለካም። ግን መለካት ከፈለጋችሁ ሩብ ብርጭቆ ይሆናል ወይም ኩባያ። ከዛ ጅብስ ሮማን ነው የሚሉት አረቦቹ፣ ይሄንን እንጨምራለን። ዋናው ይሄ ነው ጣዕሙ የመህሼ ወይም የወረቅ አይነብ ጣዕሙ ዋናው ጅብስ ሮማን ነው እና እሱን እንዳትረሱ መቅረት የሌለበት ነገር ነው። እሱ ግማሽ ኩባያ የሚሆን ትጨምራላችሁ። ከዛ ጨው መጠናችሁ ትጨምራላችሁ እንደ ቤታችሁ ሰዎች ፍላጎት ማለት ነው ጨው። ከዛ አንድ የተጨመቀ ሎሚ እንጨምራለን። ይሄ ለ1 ኪሎ ሩዝ የሚሆን ውህድ ነው አሁን ማዘጋጀው። ሩዙን አጥቤ አጥልዬ አዘጋጅቻለሁ። ሩዝ መስሪ ኤሽ መስሪ ወይም ሩዝ መስሪ የመስሪዎቹ ሩዝ ነው። ይሄ አጫጭሩ ሩዝ ማለት ነው። እሱን ነው የተጠቀምኩት። 1 ኪሎ ይሆናል። ከዛ በደንብ እናደባልቀዋለን። በእጃችሁ ግላቭ ለብሳችሁ ብታደባልቁት ይመረጣል። እኔ ያው ለመቅረጽ እንዲመቸኝ ነው በጭልፋ ለእናንተ ለማሳየት ያክል የተጠቀምኩት። ቪዲዮውን አቁሜ በደንብ በእጄ አዋህደዋለሁ። ያው ስልኬን እየቀረጽኩበት ስለሆነ ባንድ እጄ አይመቸኝም እና ለእናንተ ለማሳየት ያክል ነው። ከዛ በኋላ እዚህ ጋር ምን ረሳው መሰላችሁ? ቲማቲም ሳልሳ እና ቲማቲም ሳልሳ ጨምራለሁ። 1 ቲማቲም ሳልሳ ጨምራለሁ እዚህ ላይ ሩዙ ላይ ማለት ነው። ምክንያቱም ሶስ ስንሰራም ስለምንጠቀም ለዚህ 1 ቲማቲም ሳልሳ ይበቃዋል። እሱን እንጨምራለን። ከዛ በዚህ መልኩ በደንብ በእጄ አደባልቄ አዘጋጅቻለሁ ማለት ነው። እዩት እንዴት እንደሚያምር። ከዛ ወረቅ አይነባችሁን መጀመሪያ ለግማሽ ሰዓት የሞቀ ውሃ ውስጥ ዘብዝቡት ወይም ደግሞ ለ15 ደቂቃ ቀቅሉት። እኔ ቀቅየዋለሁ ለ15 ደቂቃ ማለት ነው። ከዛ ትንሽ እዛው የቀቀላችሁበት ውሃ ውስጥ ትተውትና የቀዘቀዘ ውሃ ውስጥ ታረጉታላችሁ ስትጠቀልሉ ማለት ነው፣ ያው እንዳያቃጥላችሁ። ከዛ በኋላ የምታበስሉበት ድስት ላይ ሽንኩርት፣ የፈረንጅ ቃሪያና ድንች እንደዚህ በክብ ከትፋችሁ ትደረድራላችሁ ማለት ነው ከስር። ያው እኔ ጊዜያችሁን ለመቆጠብ አዘጋጅቼ ጨርሼ ነው ማሳያችሁ። ከዛ በኋላ ወረቅ አይነባችሁን እየተቀለላችሁ እላው ላይ መደርደር ነው ማለት ነው። እና ወረቅ አይነባችሁን ደግሞ በቀላሉ ለመጠቅለል ከፈለጋችሁ በዚህ መልኩ መጠቅለል ትችላላችሁ። ቲክቶክ ላይ ያሳይቻችኋለሁ። የምግብ ማሸጊያ ፕላስቲክ ነው ይሄ። እሱን ታነጥፉና ቲክቶክ ላይ እንደውም አፍጥኛዋለሁኝ ያው ሰዓት ስለማይበቃ እዚህ ላይ ግን ቀስ እያልኩ ላሳያችሁ። ከዛ ያው የወረቅ አይነቡን ቅጠል ምን አይነት አማርኛ ነው ግን ያወራሁት? የወረቅ አይነቡን ቅጠል ኦሬዲ ወረቅ አይነብ ማለት የወይን ቅጠል ማለት ነው። እና ያው ቅጠላችሁን ታዘጋጁና ሩዝ ታረጋላችሁ። የኔ ቤተሰቦች ሩዝ በደንብ እንዲኖር ይፈልጋሉ በነገራችሁ ላይ ማለት ነው። እና እናንተ እንደ ሰዎቻችሁ ባህሪ ነው። ሩዝ ካልበዛው ሲጠቀለል ቀጭንና ረጅም ይሆናል። በጣም ነው የሚያምረው ሲጠቀለል ማለት ነው። እኔ ግን ሩዝ በደንብ እንዲኖረው ስለሚፈልጉ አጋጣሚ ደግሞ ዛሬ መጣልኝ ቅጠል
በጣም ትንንሾች ናቸው በጣም ከምላችሁ በላይ ማለት ነው። እና ያው ሲጠቀለል በጣም አጭርና ወፍራም ነው እና እናንተ በቀጭኑ ረጅም ሆኖ እንዲያምር ቆንጆ እንዲሆን ከፈለጋችሁ ሩዝ አታብዙበት። ከዛ በኋላ ላስቲካችሁ እንደዚህ ተሸፍኑትና በቢላ በስለቱ ሳይሆን በድልድሙ በኩል ሸርተት ማድረግ ብቻ ነው። እንደዚህ በቀላሉ ቶሎ ቶሎ መጠቅለል ትችላላችሁ። በጣም ነው የሚያፈጥነው። በእጃችሁ ዳዴ ከመሄድ እንደዚህ ላጥላጥ ታረጉታላችሁ ማለት ነው። ከዛ እሱን ተደረድሩና እዚህ ጋር ሶስ እናዘጋጃለን። ሶሱ የሞቀ ውሃ አደረኩኝ፣ ማጂ አደረኩኝ፣ ማጂውን እንዲያሟሟልኝ ማለት ነው። ከዛ ቲማቲም ሳልሳ አደረኩኝ። እዚህ ጋር የምግብ መስሪያ ዘይት ነው የተጠቀምኩት። እዛ ውህዱ ላይ ዘይቱን ስለተጠቀምን ማለት ነው። እና ሩብ ኩባያ የሚሆን ጅብስ ሮማን አደረኩኝ እና እሱን አንድ ላይ በደንብ እበጠብጠዋለሁ ማጂው እስከሚሟሟ ድረስ ማለት ነው። ማጂ፣ ጅብስ ሮማን፣ ቶማት ሳልሳና ዘይት እና ትንሽ ጨው። ከዛ በኋላ ያው ሶሱን እንደዚህ እንጨምራለን። እዚህ ጋር መህሺ ሰርቻለሁ፣ በኮሳ ሰርቻለሁኝ። አላሳየዋችሁ ምክንያቱም ቪዲዮ በጣም እንዳይረዝምባችሁ። ያው ኮሳውን እንደዚህ ውስጡን ተቦረቡሩትና ያዘጋጀነውን ሩዝ ውስጡን እንጨምራለን። ከጨመርን በኋላ የቆረጣችሁትን ጭንቅላቱን መልሳችሁ ትከድኑበታላችሁ። ሩዙ እንዳይወጣ ያገለግላችኋል ማለት ነው። ከዛ ያው ሲበስል እንደዚህ ሆኗል። አያችሁ ሩዙ ንፍት ይላል ሲበስል አይደለ? ሩዝ ሲበስል ይበዛ የለ እና ያው ገፍቶታል ክዳኑን የከደንኩትን ወላ ማለት ነው። ግን ምንም አልፈሰሰም። ኦሬዲ አሁን በስሏል፣ ይበቃዋል ማለት ነው። አያችሁ ወደ ላይ ከፍ ብሏል ሩዙ፣ ግን ምንም ይፈሰሰ የለውም። ወረቅ አይነቡ ደግሞ ይሄው እንደዚህ በስሏል። በነገራችሁ ላይ እዚህ ጋር ግማሹ ተበልቶ መጨረሻ ላይ ያልበላ አንድ ሰው ነበረ። ለሱ ያሞኩኝ ነው። ኦሬዲ ግማሹ ተበልቶ አልቋል። ትንሽ ነበር የቀረው። ሁለተኛ ዙር ራሱ እንደዚህ ያንተከተኩት ምንም የተከፈተ የለውም። እንትን አይልም፣ አይፈታም። የፈለገ ያክል ብታበስሉት ማለት ነው አይፈታም። እና አሪፍ አጠቃለል ነው። እንዳሳየዋችሁ ወርጋችሁ ብትጠቀልሉት ትጠቀሙበታላችሁ። ምንም የሚፈታ ነገር የለውም። ቆንጆ ነው የሚበስልላችሁ። ከዛ በኋላ ስትጠቀልሉ የተረፋችሁን ሩዝ እንደዚህ ቀቅሉት፣ ልክ እንደ መችቡስ ማለት ነው። ሩዙን ማጥለያ ላይ አድርጉት። ያው ብዙ ፈሳሽ ነገሮች ስላሉት ዘይቱ ምናምን ይሄ የቲማቲሙ ውሃ ምናምን ይወርዳል ማጥለያ ላይ ስታረጉት ማለት ነው። ከዛ ያን የወረደውን ውሃ አፍሉት። ከፈላ በኋላ ሩዙን ማጥለያ ላይ የቀረውን ማለት ነው ጨምሩበት። ልክ እንደ መችቡስ ሆኖ ይበስላል። እንዴት እንደሚጥም አጠይቁኝ። እኛ ቤት በመሰረቱ ታስቦበት ነው የሚሰራው፣ እንዲተርፍ ተደርጎ ማለት ነው። በጣም ነው የሚወዱት። እና ወዶች ይሄንን ይመስላል። በጣም ነው ማመሰግነው። ሰብስክራይብ